ሰላም እንደምናችሁ አለን ተጠፋፍተናል። ዛሬ እንግዲህ ለየት ባለ መልኩ ማቀርብላችሁ የሚሸጡ ቤቶችን አጠቃላይ በአዲስ አበባ ከተማ እጃችን የገቡ እውነትን ነው ማሳወቃችሁ። ከዚህ በመቀጠል በመረዳት የምትፈልጉትን ቤት መጠየቅ ስልክ ደውላችሁ መግዛት የምትችሉበት እድል አለ። የእውነት የአዲስ አበባ የቤቶች ዋጋ ከመስከረም 1 ጀምሮ ያሉትን ዋጋዎች ነው የምናቀርብላችሁ። በዚህም መሰረት በመጀመሪያ ይዤላችሁ የቀረብኩት ተከታታይ ኮንዶሚኒየሞችን ነው። ኮንዶሚኒየሞች በተለይ አሁን ልጀምርና ቦሌ አራብሳ አካባቢ የሚገኙት ላይ አተኩሬ ለሽያጭ የቀረቡት ቤቶችን ላስቀምጥላችሁ። በመጀመሪያ ያቀረብኩላችሁ ያው ቦሌ አራብሳ 113 ካሬ ሜትር ያለው ስፋት ባለ 3 መኝታ ስድስተኛ ፎቅ ላይ የሚገኝ ቤት ነው። ይሄ ቤት ሙሉ ሴራሚክ የተሰራለት ነው። ኪችን ካቢኔት፣ ቁም ሳጥን ሁሉ አለው። እዳ ዘግቷል። ካርታም የያዘ ነው። ካርታውም ወደ ዲጂታል የተቀየረ መሆኑና ስም ማዞር እንደሚቻልም ነው ሻጮቹ የሚያሳውቁት። ለትራንስፖርት በጣም ምቹ ቦታ ላይ እንደሚገኝ እንዲሁም ደግሞ ሊፍት እንዳለው ነው የተገለጸው። ይሄ ቀጥሎ ከአራብሳ ቀጥለን ደግሞ የምናቀርብላችሁ ሌላኛው ቤት ምን አለ በካላችሁ በመቀጠል እንደዚሁ ነባር ሳይት ላይ ነው። አራብሳ ነባር ሳይት ላይ አሁንም ድጋሚ ባለ 3 መኝታ ቤቶች ናቸው ተከታታይ ማቀርብላችሁ። ምን አለ ሁለተኛ ፎቅ ላይ 94 ካሬ ቻክ ፍሬም የተሰራለት እንዲሁም ሴራሚክ የተሰራለት ዋጋው 5.8 ሚሊዮን ብር ነው። ሶስተኛ ላይ ደግሞ ማቀርብላችሁ እዛው ቦሌ አራብሳ ስድስተኛ ፎቅ ላይ 113 ካሬ ባለ 3 መኝታ ነው። ቻክ ፍሬም የተሰራለት ሴራሚክ የተሰራለት ዋጋ 5.2 ሚሊዮን ብር። አራተኛ ላይ ማቀርብላችሁ ተመሳሳይ አራብሳ ሁለተኛ ፎቅ ላይ 101 ካሬ ስፋት ያለው ባለ 3 መኝታ ነው። ይህም ቻክ ፍሬም የተሰራ ሴራሚክም እንዲሁ የተሰራ ዋጋው 7 ሚሊዮን ነው። ሌላው አንደኛ ፎቅ ላይ የሚገኝ 86 ካሬ ቻክ ፍሬም የተሰራለት ሴራሚክ የሌለው ሲሆን ባለ 2 መኝታ ሆኖ 5.6 ሚሊዮን ብር ነው የሚባለው። አራብሳ እነዚህን ካቀረብኩላችሁ ቀጥዬ እስቲ 40/60 ላይ ሊሄድላችሁ። 40/60 እውነት የማይታመን ዝቅተኛ ዋጋ የቀረበበት በ2.7 ሚሊዮን ብር የሚሸጥ ነው። ቦታው ቦሌ አያት 49 ማዞሪያ ሳይት 4 የሚባለው ሲሆን 48 ካሬ ሜትር ሁለተኛ ፎቅ ላይ የሚገኝ ባለ 1 መኝታ ቤት ነው። ከንግድ ቤት ወይንም ወደ መኖሪያ ቤት የተቀየረ ነው። በነገራችሁ ላይ የሚገኘው ሁለተኛ ፍሎር ላይ ነው። ለእዳ ደግሞ ቀሪ 800 ሺህ ብር አለው። እሱን እዳውን ቀስ ብላችሁ የምትከፍሉት ሆኖ ለእጃቸው ደግሞ 2.7 ሚሊዮን ብር በመሸጥ በመስጠት ቤቱን የራሳችሁ ማድረግ ትችላላችሁ። ቤቱ ለማየት የሚፈልግ መጨረሻ ላይ በምናስቀምጥላችሁ ስልክ አጠቃላይ ሁሉንም ቤቶች ማግኘት ትችላላችሁ። በተለይ ይሄ የ40/60 ቤት እጅግ በጣም ቅናሽ ነው። በአጠቃላይ ዋጋው 3.5 ሚሊዮን ድረስ ማለት ነው። 40/60 በዚህ ዋጋ በጣም አዋጭ ነው። ሁለተኛ ፎቅ ላይ ደግሞ ሲሆን ምንም የሚወጣለት አይደለም ብለን ነው የምንገምተው። ቀጥሎ ደግሞ የቀረበው እንግዲህ ቤት አፓርታማ በእርግጥ እዚህ ላይ አላቀርብላችሁም። አሁን ዛሬ ኮንዶሚኒየሞችን ነው። ተመሳሳይ 40/60 ኮንዶሚኒየም ነው እዛው አያት 49 ሳይት 4 ላይ። ይሄ ደግሞ አራተኛ ፎቅ ላይ የሚገኝ ሲሆን ባለ 3 መኝታ ነው። 122 ካሬ ሜትር ነው ስፋቱ። 5 ዓመት ሞልቶታል። እዳ ዘግቷል። ዲጂታል ካርታ የያዘ ነው። ዋጋው 9.5 ሚሊዮን ብር ይባላል። እውነት የቤቱ አሰራር በጣም ያማረ ጽድት ያለ ነው። ፎቶ ምንም አለ ማየት ከፈለጋችሁ ቴሌግራም ሊንክ አለ እዛ ላይ ሃይ በሉኝ እልክላችኋለሁ የዚህን ቤት ዋጋውንም 9.5 ሚሊዮን ይባላል። ማየት የሚፈልግም መግዛት የሚፈልግም ስልክ መጨረሻ ላይ ይቀርብላችኋል። በሱ መደወል ትችላላችሁ ለሁሉም ቤቶች ማለት ነው። ይሄ ቀጥሎ ደግሞ ተበደጋሚ 40/60 ነው ማቀርብላችሁ። አስኮ ነው አሁን ደግሞ የምንሄደው። አዲስ አበባን እንግዲህ እንደምታዩት እያካለልን ነው። አስኮ ላይ ባለ 2 መኝታ 71 ካሬ 9ኛ ፎቅ የሚገኝ ሲሆን
ተሰራ ቤት ነው። የጸዳ ቤት ነው። እንዳለው መረጃ ባለ 2 በረንዳ ነው። በፊትና በኋላ በረንዳ ያለው ሰፊ ኪችን ያለው ቤት ሲሆን ዋጋው 5.7 ሚሊዮን ብር እንደሆነ ነው። ይህንንም መግዛት የሚፈልግ ቀጠሮ ለማስያዝ ስልኩ ላይ መደወል ይችላል። ከ40/60 አልወጣንም። አሁንም ተመልሰን ደግሞ ቦሌ አያት 49 ቦሌ በሻሌ ነው ያለነው። ቦሌ በሻሌ ላይ የቀረበው ለሽያጭ 5ኛ ፎቅ ባለ 3 መኝታ ቤት 107 ካሬ ሜትር 5 ዓመት የሞላው ነው። ዕዳ የዘጋ ዲጂታል ካርታ ያለው የመሸጫ ዋጋውም 8.6 ሚሊዮን ብር ነው። አዎ 40/60ውን ጨርሰን ደግሞ ወደ ሰሚት እስቲ እንሂድ። ሰሚት ላይ ባለ 2 መኝታ ለሽያጭ ቀርበዋል። 73 ካሬ ሜትር ሲሆን ግራውንድ ፍሎር ላይ ነው የሚገኘው። ሙሉ ሴራሚክ እንደተሰራ ነው። የዲጂታል ካርታም እንዳለው ቤቱን በደንብ የተያዘ እንደሆነና ዋጋውም 5.6 ሚሊዮን ብር እንደሆነ ለማወቅ ተችሏል። ሌላው በመጨረሻም ላቀርብላችሁ የምፈልገው ጎፋ መብራት ኃይል ነው። መሀል ከተማ በመሄድ ባለ 2 መኝታ ጎፋ መብራት ኃይል 60 ካሬ ጂፕሰም ፍሬም ታይልስ የተሰራለት 1ኛ ፍሎር ላይ የሚገኝ ምርጥ ቦታ ላይ ነው። በነገራችሁ ላይ ዲጂታል ካርታ ያለው ስም ማዞር የሚቻልበት ሊያከራዩትም ቢፈልጉ ከፍተኛ ዋጋ የሚያወጣ ሊኖሩበትም ቢፈልጉ ምርጥ የሆነ ቦታ ነው። የመሸጫው ዋጋ ነው የተቀመጠው 5.8 ሚሊዮን ብር ነው ለዚህ ዋጋ የቀረበው። በነገራችሁ ላይ ይሄ ቤት ባለ 1 መኝታ 40 ካሬ 3ኛ ፎቅ ቆንጆ ነው የተሰራ። እንዲሁ ተመሳሳይ እዚህ ጎፋ መብራት ላይ አለ 3.6 ሚሊዮን ብር የሚባል። እናም እንግዲህ እኚህን ቤቶች ለዛሬ እንግዲህ ይዤላችሁ ቀርብ ያለው ምን ያህል የቤቶች ዋጋ በምን አይነት ሁኔታ እንደሚገኝ ከመስከረም በኋላ በምን አይነት ሁኔታ ላይ እንደሚገኝ በዚህ ቪዲዮ እንደተረዳችሁ ተስፋ አረጋለሁ። በሚቀጥለው ሌሎች የሚሸጡ ቤቶችን ጠይቁኝና አቀርብላችኋለሁ። ለዛሬ ይሄ ነው። ስልኩንም ከዲስክሪፕሽኑ ላይ ማግኘት ትችላላችሁ። እንዲሁም የቤቶቹን ሌሎች መረጃዎች ከፈለጋችሁም በቴሌግራም ላይ መልእክት ላኩልንና የሚያስፈልገው መረጃ እንሰጣለን። በመጨረሻም ቻናላችንን ሰብስክራይብ አድርጉ፣ ፎሎ አድርጉ፣ ላይክ ኮሜንት አድርጉ በማለት ለዛሬ ይሄ ነው። ሰላም።